ከተቆለፈበት ቁልፍ እንትኖች በጣም የሚመቸኝ የሶለን ማስታወሻዎች የሚል መጨረሻ አካባቢ ያሉት ናቸው። እና ስለ ይሉኝታ ምን ይላል መሰላችሁ? ይሉኝተኝነት ሰዎች ከሚሉት ባለፈ ሊሉን ይችላሉ ብለን በምናምን ግምት ላይ የተመሰረተ የፍርሃት ኑሮ ነው። ይሉኝታ ቢስነት ደግሞ የሌሎችን ስሜትና ፍላጎት ያላገናዘበ በራስ ጥቅም የናወዘና በስግብግብነት የታጠረ አስተሳሰብ ነው ይለናል። የቱን እንደሚሻል እርግጠኛ አይደለሁም። ይሉኝተኝነት ጠፍሮ የሚያስቀር እስራት ሲሆን ይሉኝታ ቢስነት ደግሞ ራስ ወዳድነትን ባማከለ አስተሳሰብ በሌሎች ፍላጎት ስሜት ላይ ሹል ሶል ያለው ጫማ አድርጎ የመራመድ ያህል ነው። በይሉኝታ የታሰረ አስተሳሰብ ያለው ራሱን ባላጠፋው ጥፋት እየገረፈ ያመነበትን ሳይናገርና ሳይኖር ሌላውን ሲያስደስት እንደማሰነ ህልሙን ተሸክሞ ይሞታል። የኛ ሀገር በተለይ የጎዳው ይሉኝታ ይመስለኛል።